በመድኃኒዓለም አንቺ እንዴት ነው የምታምረው? በጣም ታምራለች። በጣም ነው የምታምረው። በጣም ታምራለች። ወይኔ እና ለምን አባት አገባትም እንዴ? በጣም እንዴ አንተ ወይኔ በጓደኛዬ ቆሻሻ ነሽ። በስመ አብ አሁን እንደውም ሁሉ ነገር አጋናችኝም እንዴ? ሃይ ሰላም አከም ቁጭ ብላ ማልቀስ አልጀመረችም። ወይኔ ከረሜላም ገዛልሻለሁ። እሺ ነይ በቃ ላፈቀራት አዘንኩኝ። አባቴ የሆነች ነገር በነካት ቁጥር እየየ ለሷ ከረሜላ ስትገዛ እንግዲህ አሰብኩት። ወዴት ነው የምትሮጪው ይላል እንዴ? ማንን? እኔ ነው። ዋው ፕሮፖዝ ያደረጋት ነው መሰለኝ። እውነቱን ነው የምሩን ነው እየቀለደ አይደለም። አግቢኝ በእናትሽ ይድረሳት አለኝ እንዳገባኝ ታዲያ እንዴ ሳታውቀው ይሄን ተጠቅመሽ ወደ አሜሪካ ትሄጃለሽ። አልተነገራት እንግዲህ አስቡ። ይሄኛው ፕሮግራም ማለት ነው እንዲቀረጽ ማድረግ ፈልገን ነበር። ምክንያቱም ለኤምባሲ ምናምን ያስፈልጋል ምናምን ስለሚፈልጉ ስለዚህ ቪዲዮ ብቀርጽ ቪዲዮ ቅረጽ። የምን ቪዲዮ ነው? ኧረ በእናትህ ዞር በል። ቪዲዮ ይቅረጽ በእናትሽ። አንቺ ምን እያንከ አቡሻ ምን ሼ ነው? ስለዚህ እኔ አታስገድዳታ። ሴት ልጅ እኮ በፍላጎቷ ነው የሚሆነው። አታስገድዳታ። ጉልበቴ በጣም እያመመኝ ነው። ይጠብቁ ታዲያ ሄደው እነሱ አግቢኝ ነይ በእናትሽ። አብረን ነው ደግሞ ላንቺ ያለኝን ስሜት ደግሞ አብረን አሜሪካ ሄደን አስበሻል? የምሬን ነው የምር ነይ ጣትሽን አምጪ። እነግርሃለሁ አቡሽ ጣትሽን አምጪ። ትቆጣለህ እንዴ ካንተ ብሶ? አንቺ ይሄ ድል ሊያመልጠን አይገባም። ያምሻል እንዴ? ይሄ ድል ሊያመልጠን አይገባም። ስንት ሴቶች ተሰልፈው እየጠበቁ። ስለዚህ ይጠብቁት እነሱን ሄዶ ማግባት ይችላል። እኔ ደግሞ እንዲያመልጠን አልፈልግም። ኧረ ተማታል። አንቺ ለምን ተረጂኛ? ያው ስለዚህ ምንድን ነው የማወራው ከእሱ ጋር ሲጀመር? እንዴት ነው በዚህ ሰዓት አሜሪካ እኮ ነው የምትሄጂው? ያምሻል። ለእሷ በዚህ ሰዓት ጂንካ ቢሆን ይሻላል አሜሪካ ከሚላት። እኔ ደግሞ አንቺን ሳላገባ የትም አልሄድም ለጋብቻ ማለት ነው። ኧረ እኔ ነግሬሃለሁ አቡሽ። የምርህን ነው አንተ? ውጭ ሀገር መሄድ እፈልጋለሁ ምናምን ስትይ ታዲያ እፈልጋለሁ እንጂ አግብቼ ነው መሄድ የምፈልገው አልነገርኩህም? እና ይሄም እንኳን አንድ እድል ነው። በቃ አንቺን ላገባ ነው የምፈልገው እሙቲ። ምን ጀለስ እየደም በረከካል ዝም ብሎ እየመጣ እንዴት ፊትሽን በረከክ ምን ኧረ ጉልበቴን እያመመኝ ነው እንደዚህ። ኧረ እንዲህ ወንድ ልጅ እንዲህ ተንበርክኮ አንቺ እንዴት ነው ታዲያ? እኔ እንደዚህ ታሳብሪኝ ነው እንዴ አንቺ? እኔ ከስንቱ ጋር ተጋትቼ እንትን ብዬ ይሄ ያንተ ችግር ነው ሲጀምር ነግረኸኛል። እኔ እሱ እንዴት እሺ አሁን ምናምን ያምጣው በዚህ ሶስት እሺ ተነስ ከዚህ ተነስ። እሺ ዞር በል። እኔ ነግሬሃለሁ። እንደዚህ አይነት መረጃ ስለሚያስፈልግ ከባድ ነው። አቡሻ ፕራንክ ነው። ፕራንክ መሆን አለበት።
ኧረ እናትዬ ምን ሆነሽ ነው? በእናትሽ ነው ያላጨውሽም እንዴ? ምን ሆነሽ ነው? ዝም በል ለጥኝ እኮ ኮንስታብል እንዴ ጸጉሬ ዞማ ጸጉሬ ላስቶ ማለት ነው። ሃይ ኮፒ ዘሪቱ ሃይ ኮፒ ዘሪቱ ካሰጠይቅልኝ ተረጋጊ። ቆይ አንተ ምን አድርጋት ነው ልጅቷ? ኧረ ኮብልስቶን ኮብልስቶን አላለው። ምን እንደተፈጠረ ላስረዳ። መጣችና ማለት ነው ጸጉሬን ታጥቤ መሰራት ፈልጋለሁ አለችኝ። እሺ አልኩኝና ገንዳው ላይ አስተኝቼ ገና ጸጉሯን ያዘረባለሁ ቀናለች ማለት ነው። ልክ ቀና ስትል በቃ እጄ ላይ ጸጉሯ ቀረ። አናቷ ላይ ሰው 5 ነው 6 ፍሬ ጸጉር ነው የቀረው። ምናልባት ድብና አድርገህ ይዘህባት ጸጉሯን ነቀ። ኧረ ይሄ እሷ ጸጉር አይደለም የማኔር ነው እንዴ? ይዋሸች ነው አንቺ ልጁ የሚናገረው ነገር እውነት ነው እንዴ? ኧረ ኦፍ ኮንስታብል እንዴ እኔ የሰፈሬ ሰው በሙሉ ማለት ነው በዞማ ጸጉሬ የተነሳ ጫልቱ ካፑር ነበር የሚል ጫልቱ ካፑር እሱ እንዴ ላስቶ ጉድ የሰራኝ ማለት ነው እንዴ? ኮንስታብል ስበላተ ምንድነው እንደዚህ የሚያስጨው? ምን ሆንክ? ኧረ ጸጉሩ ለሜዲን እንደ የሚላል ይኸው ተለጥፎበታል። እንዴ ኦንጋድ ነው። አሃ አሁን ገና ገባኝ። በቃ ገባኝ። አንቺ ነይ እስቲ ነይ ጠጋ በይ። ካሳልሽኝ ጭራሽ ነይ ጠጋ በይ። ነይ ካሳማ ነይ ነው ይገባኝ። ወይኔ ለጣጣፋት ደህና አድርገው ደግሞ እንደባለፈው እንዳታዋርደኛችን ጓደኛዬን ቆንጆ አይደለሽም አታምሪም ብለህ እንደዛ አጣልተኸኛል። እቺ ጋር እንዲዋሽ መዋሸት አይደለም በቃ አትሊስት ታምራ ደህና ናችሁ አትልም እንዴ አንተ የኔ ፍቅር ወይኔ ፍቅር ታውቂ እስኪ ሃይ አታምራ ላጊ በጣም ነው የምታምረው በጣም እንጂ ነው አማናየው በመድኃኒያ አንቺ ግን ነው የምታምረው በጣም ታምራለች በጣም ነው የምታምረው በጣም ቆንጆ በጣም ታምራለች ወይኔ እና ለምን አባታ ገባተ እንዴ በጣም እንዴ አንተ ወይኔ በጓደኛዬ ቆሻሻ ነሽ ስማ አሁን እንደውም ሁሉ ነገር አጋናችኝም እንዴ አጋን ደስ ይላል ይመች እንደዚህ አይነት ሆቴል ገብተሽ አታውቂም በህይወትሽ አታሽ ያስታውቅብሻል እኮ ቤቱ ብርቅ ሆኖብሻል እንዲ ምናምን የ360 ዲግሪ ተሽከረከርሽ እኮ አሁን እርቦሻል በቃ ምን ሜኑ ይንጣልሽ ወይስ ታርጃለሽ? አይ ፍቅር ሜኑን ትላንት በልቻለሁ ሌላ ነገር ሜኑን ትላንት በልተሻ ዛሬ ምን ይምጣልሽ? ደብተሩ ይምጣ ይመችው። ልክ ደግሞ እንደ ሲንግል ሆነ ራስህን ስታጽናና ቢላይ መዳኛ ምን አይነት ፍቅር ነው ኃይለኛ ዘንድሮስ እዳዬ ብቻ ነው ዜማዬ እንጃ ምን እንደሆነ ዋት ይመችሽ ወንድሜ ይመችሽ። እውነት ነው ይሄ እንደውም ከባድ ማጽናኛ ነው እንዴ የምር አልገመትኩትም ነበር እንደዚህ ሆናል የራሱ ጀመር አልገመትኩትም ነበር ተመችቶኛል የምር እኔ ብቻ ነኝ ለጥምቀት ለምሄሮብኝ ማያውቀው እንዴ ወይስ ለምን ባለው ነገር አፈታሪክ ነው እንዴ አንቺ ዝምባ አየር ማረፊያ ዝምቦች ላይ አይደለም እንዴ አመት ባላቸው የሚያከብሩት አንቺ ፊት ላይ አይደለም ነው ቀፎ የዝምብ ቀፎ ተመችቶኛል የምር እሺ ወይኔ ቀልድ ይሄ ሳቅ ነው የሚያስጠፋው ሲጀመር በለው ቀልድ ዘጋኝ ጀምሯል እኮ ፕሮግራሙ ኦኬ ጀምሯል ባክሽ እንትን በለውና አጥፋውና ለጊዜው ከተናረዋል እሺ ዩራይዝም በቃ እሺ እንጀምር እንግዲህ ተመልካቾቻችን ያው እንደሚታወቀው አዳዲስ እንግዳዎችን እያመጣን እንግዲህ ከናንተ ጋር ቆይታ እናደርጋለን ማለት ነው። እስቲ እንግዳችን ራሱን ያስተዋውቅ። ማን ትባላለህ? ምንድነው ይዘህ የመጣው? እንግዲህ እኔ ያው በዚህ ዓለም ላይ በትልቁ በዋናው ዓለም ላይ እዚህ ምድር ላይ ነብይ ተደርጌ የተፈጠርኩ ታላቅ ሰው በዛኛው ዓለም ላይ በዚህኛው ዓለም ላይ እንግዲህ ጃብራሊዝም ይባላል። እንግዲህ ተመልካቾቻችሁ እያያችሁ ይሄ ጃብራሊዝም አልኩት የመጣሁት የመጀመሪያው ጥቁር ጸየም ያልኩኝ ነብይ እኔ ነኝ። እንግዲህ ቀይ ነብይ የመጀመሪያ ሰው አይደለም ማለት ነው። ኦኬ ጃብራሊዝም ምን ማለት ነው?
ጃብራሊዝም የሚለው ስም እንዴት ሊመጣልህ ቻለ? ማለት ናሽናሊዝም ሊገጥም ማለት ምንድነው? እስቲ ንገረኝ። እንግዲህ ያው እንግዲህ እንደሚታወቀው እኔ በጣም በህልሜ በጣም ብዙ ሰዎችን አያለሁ። በጣም ብዙ ሰዎችን አያለሁ። ከዛ ውስጥ መሀል ደግሞ አንተ ነህ። እንግዲህ ስተኛ በእንቅልፌ ልብ መጣህብኝና ያው ጃብራሊዝም በለው ያልከኝ አንተ ጭራሽ አንተ ነህ። እሺ አሁን እስቲ ነብይ ነኝ ብለሃል። ብዙ ነብያቶችን ስናይ እንግዲህ እኛ የሆነ ታምር ያሳያሉና እስቲ አሁን እዚህ ባለንበት እስቲ የሆነ ታምር ነገር እስቲ አሳየን እስቲ። በነገራችን ላይ እንደዚህ አይነት ጥያቄ መጠየቅ አይቻልም። በሃይማኖታችን ደረጃ እንደዚህ አይነት ጥያቄ ማጨናነቅና መጠየቅ አይቻልም። ዘና ፈታ ዘና በል። እኔ እንደዚህ ያረካ አታጨናንቀኝ እባክህ፣ እንደዚህ እባክህ ተወኝ በቃ። እሺ ምንድነው ታዲያ አሁን እኔ እንደዚህ ሳይ አሁን ለምሳሌ የሆነ ዱርዬ ምናምን ነው ትመስለው የፀጉር ስታይል ምናምን ነብያት መስሎኝ። ምንድነው ይሄ ፀጉር አልገባኝም። ምንድነው? የሚገርም ነገር አምላክ በጣም አራዳ ነው። እዚህ ጋር ተቆረጠው ዋት ያሳደገው ያለኝ እሱ ነው። በነገራችን ላይ ፀጉርህን ቀለም ተቀባው ብሎኝ ነበር። እንደሮናልዶ እዚህ ጋር ናይክ ስትራይፕ ጭራሽ ትንሽ ለይተህ እንደዛ ላይ ተውኩት እንጂ እንደዛ አድርጎ አምላክ በጣም ይገባ። ይመችሽ ማን ይመችሽ። እንዴት አምሽታችኋል ጋይስ? እንግዲህ መጽሐፉን የገዛችሁት ወዳችሁታል ብዬ ተስፋ አደርጋለሁ። በጣም ነው ማመሰግነው። እዚህ 2 ቀን ውስጥ ብቻ 168 መጽሐፍ ላይፍ ኦፍ አቤል መጽሐፍ አውጥቶ ነው ማመሰግነው። የገዛችሁት ወዳችሁታል ብዬ ተስፋ የምራችሁ ነው። ሄሎ ኧረ ጥበብ ወዴት እየሄደች ነው? እያነበብኩ ነው። ሞስትሊ ፎከስ እያደረጋችሁ ያላችሁት ዋጋው ላይ ነው። ፕራይስ ተወደደ ምናምን ነው እያላችሁ ያላችሁት፣ ግን እኔ የምመክራችሁ ዋጋው ላይ ፎከስ አታርጉ። ምክንያቱም ይሄ ፊውቸራችሁ ላይ ኢንቨስት እያደረጋችሁ ነው ያላችሁት እንጂ አንድ የገዝታችሁት እንትን ለሁሌ ለዘላለም የምትጠቀሙበት መጽሐፍ ስለሆነ ታተርፉበታላችሁ። እመኑኝ። አሁንም ጊዜው አረፈደ፣ መግዛት ትችላላችሁ። ሁላችን ይመቻችሁ። መልካም ነው። ይሄ ያሟል እንደገና በቅንጦት ኑሮ አደከመን። ይሄን ኢትዮጵያ ሕዝብ አደከመው። ጭራሽ ብሎ ዘፈን አወጣ፣ ጆሮአችንን በጣጠሰው። ተወዳጅ እያለ ሲደጋግምብን ጆሮአችን ተበላሸ። ድጋሚ አሁን ደግሞ መጽሐፍ አወጣን ብለው እሱ የጻፈው ላነብ ነው። ይሄ ሰመቶ ምናምን ሰው ራሱ የገዙት ጤነኞች አይመስልም። የምር ጤነኞች አይመስልም። የትኛው ጥበብ የጠራችሁ ሰው ነች አሁን እቺ ይሄ ሰውዬ መጽሐፍ የሚያወጣ? ኧረ ተወን እንዴ! በየካፌው የሄድክ ስትበላ የምታሳየንን ምግብ ልጽፍልን ነው እዚህ ጋር ነው? በየሀገሩ ጅብ ጦጣየው ያልክ ልጽፍልን ነው? ኧረ ላይፍ ኦፍ አቤል ይመችሽ። አንቺ ብቻ ኪነ ጥበብ ተደፈረች። ኧረ ምን ሆነሽ ነው? ታዲያ ጨቢያለሽ ወራሰ ያየው ሶይ ማን ነበር እሱ? ጆሲና ፎንቲ ተዋቸው ሙዚቃ ነው ወይኔ ያለው አመጣው ላይፍ ኦፍ አቤል ነው። 3000 ብር ደግሞ መጽሐፉ 3000 ምናምን ነው። የምር 3000 ምናምን ብር እንዴ! ኧረ ተወን ወይኔ ተወን በእናትህ ተወን። መጽሐፍ በ3000 ምናምን ብር ላይፍ ኦፍ አቤል የጻፈው አባቴ። ትልልቆቹ አንጋፋዎቹ ጻፊዎች እንኳን ደራሲዎች ሲጽፉ እንደዚህ አልተሸጠ እንዴ! ሙዳት ያዝብና እንዴ! ውዶቼ የዛሬው ቪዲዮ ይሄን ይመስል ነበር። እንግዲህ ምንም ማድረግ አይቻልም፣ አልቋል። ያው ምርጥ ቪዲዮን ይዤላችሁ የመጣሁት እና ነገ እንገናኛለን። ቀን በቀን ነው የምንለቀው። እናንተ ብቻ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ ብቻ ነው ይጠበቅባችሁ እና ደግሞ ለምትወዱት ሰው ይሄን ቪዲዮ ሼር እያደረጋችሁ ማዝናናት ትችላላችሁ እላችኋለሁ። እና ዛሬም የተመቸኝ ቪዲዮ መርጬ እወጣለሁ። እናንተም የተመቻችሁን ቪዲዮ ኮሜንት ላይ ደቅ አድርጉልኝ። እኔ የተመቸኝ ቪዲዮ ዛሬ ይሄ ነው። እናንተ የተመቻችሁን ኮሜንት ላይ ደቅ አድርጉልኝ። ቡም እናደርገና እንወጣለን ማለት ነው። ስለዚህ ለተመቸኝ ቪዲዮ አንድ ቡም ላርግና ቻው እንባባላለን። ለዚህ ቪዲዮ በቃ ወዳችኋል።